ፎን ቢሆን በጣም ጓደኛ ነው ታውቃለህ። እኔ ጓደኛ እኔ አልተቀየምኩም እኮ እኔ አልተቀየምኩም። ስለዚህ አሁን በዚህ ክፍተት እንዳይፈጠር በቃ መረጋጋት ነው ያለብህ። እሺ ነገ እናንተ ተታረቃላችሁ። ሰው ግን እንትን ይላል። ነገ እናንተ ተታረቃላችሁ። ሰው ግን በዚህ እየቆረጨመ ነው የሚሄደው። ስለዚህ በቃ ባልሆነ ነገር እንትን እኔ እንደዚህ ክፋት የለብኝም። እግዚአብሔር እንዴ ሁላችንም እኛ ሁላችንም እናውቃለን። ሁላችንም ወደን እኮ ነው የምንመጣው እዚህ ቤት። ስለዚህ እንትን አትበል። በቃ ተረጋጋ። በእውነት ጌምን ተጫወት ምናምን ጌምን ተጫወት። ከሱ ጋር ደግሞ ሰላም መፍጠር አለ። ጌም እየተጫወተ ነው እሱ። ሰላም መፍጠር ይሻላል። በውስጥ እኔ ማወራዋለሁ ምናምን ፒስ ፍጠሩ። ገባይ? በጣም ቀላል ነገር ነው። እሺ እንደዚህ ያልኩት በእውነተኛ በጣም ነው የደበረኝ። እኔ ያው እንደዚህ ስትሆን በጣም ነው የሚደብረኝ ታውቃለህ። ስለዚህ ፈታ በል ተጫወት በል። እሺ በቃ ይልክልኝ። እሺ ጌም ላይ ነው። እነግረዋለሁ እንጂ እሺ አረ እስቲ ጋይስ በእናታችሁ በጣም ነው ማመሰግናችሁ። እሺ በጣም እኔ እግዚአብሔር በቃ በክፉም ያያችሁ በደግም ያያችሁ እኔ እንደዚህ ምን በቃ እኔ አሁን ቆይ እኔ ጌም ላይ ካላችሁ ንገሩኝ ሄዳችሁ ወይ አለልሽ እኔ እናት እስኮነ ድረስ ፍቱታውን በላቸው። አሁን ነገሩን ለአንተ ጥሩ በማሰብ ምናምን ነገሩን ወደ ሌላ ነገር ወስደክ ሰው እኔን ሌላ ነገር ላይ ከመክተቱ በፊት አሁን የማወራው ነገር ህዝብ ፊት ለዚህ ልጅ ብዬ የሞተች አያቴን ስም ባላነሳ ደስ ይለኝ ነበር። ይሄው በአያቴ አጥንት ምላለው። እኔ ሪል ነው ማወራው። ቲክቶክ ላይ እንደኔ የሰው ልጅ አንዴ ስማኝ አይደለም አትበል ነገሩ ያላችነው እኛ እኮ እዚህ ደረጃ አንዴ እዚህ ደረጃ ደረሰን እባክህ ዝም በል አንዴ ላውራ በላቸው። አሁን የማወራ እኔ ኔትወርክ ያስቸገረኝ ነው። በዚህ አንተ አንዴ ስማ በላቸው። በቃ አፍን አንዴ ዝም ብለህ ኔትወርኩ ከፈለገ ስታክ ያርግ። አንዴ ስማ አሁን ማወራ በላቸው። እኔ በጣም ነው የምወድህ። እየሰደብከኝ ዘፈን እንኳን ጥሩ ነገር ሰርተን እየናከኝ አንተም ታኩር ምንም ብትሰድቡኝ በውስጥ በኩል ቀንሱት ልል እችላለሁ እንጂ ምንም ነገር ኮስተር ብዬ እንኳን እንትን ብዬ አላቅም። በተቻለኝ መንገድ አንተን ጌም ለማጫወት አብሮ ለማገዝ የተቻለኝን ነው እንጂ ማረገው ለአንተ ክፉም ምንም ነገርም በህይወቴ ማስብ ልጅም አይደለሁም። ይሄንን የኢትዮጵያ ቲክቶክ ላይ ገና ከመጀመሪያ ጀምሮ ያቀኛል። የዛን ቀን አንተን ክለብ በመመጣ ቀን ክለብ ላይ ከሷ ጋር መጣክ አይደለ? ከሷ ጋር ከመጣ በኋላ እውነቱን ነው የምነግራው። እግዚአብሔርን ጓደኛክ አብሮ ዩቲዩብ የሚሰራው ልጅ በአካል ብቻ ላውራ ብሎ ወጥቶ ይዞኝ ወጥቶ እቺ ልጅ 600,000 ብር ተቀብለዋለች እስጢፎ እና አንተ እንዲያርገ ከዚህ ላይፍ አውጣው። ጌም ላይ የምታጫወተው አንዴ ሲሪየስ ነው ማውራ እማማ ትሙት ከልቤ ነው ማውራ። አንዴ ስማኝ ልጨርስና ታውራ እኮ ልጁን ታሳየዋለህ እንደዛ ያለው እግዚአብሔር ነገር እኮ ማለት ነው። እስጢፎ እኔ አይደለም ማወሰን የምችለው ይኸው ልጅ በእናትህ እስጢፎ እኔ አይደለም 600,000 ብር ወስዷል ብሎ እንደዚህ ያወራም ልጅ አንጣ ትባላለህ። ይሄ ነገር በኋላ ይሄ ሰው እነዚህ ህዝብ ቁጭ ብሎ እኛን የሚያዩ ሰው ካንተ ጋር አብረው ሲዝናኑ ታመጣለህ። እሱን በቃ 600,000 ብር ከኔ አንዴ ካንተ ጋር አብረው ሲዝናና የነበረው ልጅ ይዤው መጣለሁ። አንዴ እባክህ ስማኝ በላቸው። እኔ እናንተ ወይ ዛሬ ለመጨረሻ ጊዜ ልናወራ ሊሆን ይችላል። ገና ለገናቺ ሴት በውስጥ በኩል ወይ የሆነ ነገር ብላ እኔ ላይ መቀየሩ አግባብ አይደለም። እኔ ነኝ የምጠቅምህ። እኔ ምንም ነገር ሌላ አጀንዳ እየፈለግኩ አይደለም። ግን ማለት እኔና አንተ መጨረሻ ጊዜ ሊሆን ይችላል ማለት አንዴ ድጋሚ እንደዚህ ነኝ አዋርደህ ማለት ነው። ሴት አስገብተህ በዚህ ልክ ነኝ አዋርደህ
አይደለም እኔ እናንተ የመጨረሻ ጊዜ ሊሆን ይችላል። ድጋሚ አይንህን አላየው ከማንም ፋራ ጋር አልወርድም። በቃ ስቲፍ አንዴ ስቲፍ በመድኃኔ ዓለም ቆይ ይኸውልህ፣ አይደለም እስፈው ስሜታውን ማውራት አይደለም እኮ ያለብኝ በቃ ስሜት ማስረዳት ነው ያራዳ ስሜታውን ምን አገባህ አንተ ማለት ነው። እሱ ይወልካም ወንድሜ ሰው ነው ሰው አይደለ አንተ እኮ ፈጣሪ ነው የሚያኖር ይሄን ያህል ፈጥኔ አንተ ሰዎች ምን ይሉኛል ምናምን ብለህ እንደዚህ ራስን ከፍ ለማድረግ ምን ማረልም ከፍ አይደለም። አንዴ ሳሮን አንዴ ለቆንጆ የራስን እድሜ ነው የምትኖር። እንዴት ይሄን ያህል ዝም በይ አንዴ በእግዚአብሔር ሳሮን ዝም በይ። ትላንትና ስናገር እንኳን መጥቼ በሲክስ በጨዋታ መልኩ ነው ያወራሁት። በጨዋታ መልኩ አውርቼ ምናምን ነገር የሴቷን ስም እንኳን አልጠቀስኩም። አንተ ነህ በቪዲዮ ወተክ ዛሬ ምንድነው ያልከው? ከላይ የምትመለከቱት ልጅ እንዲ ስም በማጥፋት ከሰዋለሁ። ማታ ላይ ለነገና ብዙ ሰው እንደዛ ነው ያሰበው። ብዙ ሰው እንደዛ ነው ያሰበው። የ600 ሺህ ብርም አውራል እንዴ? የ600 ሺህ ብር እናጣራለን። 600 ሺህ ብር እኔ ቢኖረኝ እዚህ ጋር ያለቀስኩ ለምን አለ በላቸው። አንድ አባማ ለምን እኔ እንደናንተ ነው ማደኘው? ያጠፋው እኮ ነው ያደኘው ማለት 600 ሺህ ብር እኮ የጠፋ 600 ሺህ ብር ከየት አመጣለሁ? አንዴ የጠፋ ብር ነው። 600 ሺህ ብር ቢኖረኝ በነፃነት እናንተ ጋር ላይ አንዴ እሺ፣ ነገሩን ባክዋት አትስራ። 600 ሺህ ብር ቢኖረኝ እናንተ ጋር ላይ የጠፋ ብር ከየት ነው መጥቶ ልክ ነግሬ እንዳላስቀምጥ ነገሩን ወደ ሌላ ወሰድከው። ልክ ነግሬ ያስቀምጣለሁ። አትፍጠን። ጓደኛህን አውርቼ ጓደኛ አንዴ ሳሮን አየልኝ ጓደኛው የተናገረኝን ነገር በሙሉ ማለት ነው እንዳለ ሰምቼ ሁለቱንም እሱንም ልጅቷንም ሽንት ቤት ጋር ይዣቸው ሄጄ ልጅቷ ያለችኝን ነገር ነው 6 ወር ሆኖና ለዚህ ክለብ ነው ያወቅሁት። የትነዘርቶ ሽንት ቤት እኔ አላወራሁም በላቸው። ኦራ በስላሴ እኔ አንተ ከሷ ጋር ቁጭ አድርጌ አላወራሁም። ከመጣው 6 ወር አልሆነም። እኔ አንተን አላወራችሁም ከጀርባ እኔ አዲስ አበባ ከመጣው 6 ወር አልሆነም። እኔ ከጀርባ ሄጄ አንተን ክሊፕ እንኳን ካወጣን እኔ እና አንተ እኔ አላትቀልድ በቃ 6 ወር አልሆነም። እኔ አዲስ አበባ ከመጣው እሺ ስቲቭ ቆይ በላቸው ያወራ በላቸው። አሁን ደግሞ ታወራለህ ከዛ እናስታርቃችኋለን። ያልቃል ድራም እንደዚህ አይነት ነገር አይፈጠርም። ሁለታችሁ ጓደኛ ናችሁ ነው ጋይስ። እኔ እንደዚህ ምለው ግን ምን አገባኝ? ለምን አብራችሁ አትወልዱም? 1 ሚሊዮን 600 ሺህ አይደለም ኩላሊትን ለምን አሰጣትም እንዴ? እኔ ያወራሁት እኮ በጥሩ አንተን በሚጠቅም መንገድ እንጂ ምቀኛውኝ ምናምን አይደለም። እኔ ጻም እንደዚህ አይነት ነገር የለብኝም። ጭራሽ ልጅቷን አስገብተህ እኮ ከሷ ጋር ተደርበህ እኮ እኔ ላይ እኮ ነው የጮከው እኮ ብሮ እንዴ። መንገድ ላይ እንደዛ ክለብ ላይ እኮ ተያይዛችሁ አብራችሁ ምን አረኩት አንተ? አረ በጣም ባለጌ ነህ በላቸው። እማማ ትሙት ባለጌ ነህ። እኔ ለጭዌና ለአንተ ጥሩ በሚሆን መንገድ ነበር ማለት እናቴ ትሙት አይመለከተኝም። ድጋሚ በላቸው ስማኝ፣ ከዛሬ ጀምሮ የኔ ላይቭ ላይ ምንም አይነት ነገር እንዳታነሳ። ላይቭ ላይ ከተገናኘንም በፒስ መንገድ እንሄዳለን። በቃ ድጋሚ አላነሳብህም ብሮ ሶሪ፣ ይቅርታ። ይሄ አይደለም ብራዘር፣ አንዴ ይኸውልህ፣ ይቅርታ። ራስ ጀምረ ራስ መጨረስ አይደለም ያለብኝ። በቃ እኮ በላቸው ካጠፋው ይቅርታ። እሺ በቃ ይቅርታ። አስረድተህ ነው ማይድ ያለብህ። እስቲ በቃ በል ይቅርታ። ስንት ሰው ማረዳት እንፈልጋለን። እሺ በቃ አሁን አንተ በላቸው ደግሞ አውራ። እኔ ቆይ አንዴ አውራ። እሺ አንተ በላቸው ሆነ አንተ አውራ። ይሄን ነገር ለምረትን እኔ ነኝ ጥፋተኛው ጋይስ። አሁን በላቸው ያወራ። በላቸው አውራ ውዴ። አሁን አንተ አውራ። ተረጋጉ ግን ይቅርታ ብለዋል ስቲቭ። አንተ ደግሞ ቀጥል ወሬ የምታወራው ነገር ካለ ምን አገባኝ? አንዳንዴ ቢቀር እኔ ምን ላውራ? እኔ እኮ በላቸው ምን ላውራ እንዳለ አውራ። ብሮዬ አሁን የምነግርህ ነገር ምን እኔ ጓደኛ ነው በቃ ወሬ ማስተማ ያስፈልገው። በቃ በላቸው በመዳናል ሶሪ ብዬዋለሁ። ሳሮን ይሄው በላቸው። እኔ ይቅርታ ብዬሃለሁ ማለት ነው። አንድ ነገር ልንገርህ፣ በሷ ፊትም ይሄው አሁንም ይቅርታ እልሃለሁ። ያረከው ነገር ግን ጭራሽ ሚዲያ ላይ አልቅሰ ምናምን እኔን ጥቋሩስ መክተት ድንጋይ ተሸክመ 20 ጊዜ አልቅሰ ያላዳመጠ ህዝብ ነው። እኔ አዳምጬ ሰፖርት እያረኩ ያለሁት ላይቭ ላይ እያመጣው ጌም እየተጫወትኩ ያለሁት እነሱ ጠይቄ ነው የሚበሉ እነሱ ነው እኮ መደዱ። አረ ድንጋይ ተሸክመ ምንም እኮ እነሱ ነው የሚያበሉ። ማን ነው የሚያበሉ? እኔ ካንተ ጋር አብሬ እየተሰደብኩ ካንተ ጋር እነሱ እኮ ነው የሚያበሉ። ምን ማለት ነው? ስሚኝ ሳሮን አየልኝ ከዚህ ልጅ ሪል ነው ማለት ነው። ከልጅነት ጀምሮ እንዴት ድንጋይ አንድ ላይ ሰርቼ ክሊፕ ላይ አብሮ እንዳልሰራ ሰው ሲያልፍልኝ ነገሩን በሲክስ እያረኩ እያለፍኩ ነው አብሬ ማወራው። ያው ምንም ወጪ አድርጌ አብሬ ሰርቼ እሱ ግን እኔ ድምፅ እንደዚህ ዘፈን እንደዚህ እያለ ሲያላግጥ ላሽ ያልኩት አሁን እዚህ ጋር መልክ ይሰራል። የረዛ መልክ ምሰራው መልክ ይሰራል ያለቅሳል እንዴ? ስቲቭ ቆይ ሄድ መልክ መስራት አይደለም። እሺ ብራዘር አንተ ለለ ወንድሜ ነህ። እኔ ያበረታታኝ አንተ ነህ። እኔ ያበረታታኝ አንተ ነህ ብራዘር። እኔ አንተ ላይ የተወንኩ አይደለም።
እነሱ እውነት ማወቅ የለባትም እንዴ ታዲያ? በላቸው እኔ ከነሱ የሰረኩ የደበቅኩ መብላት አለብኝ? ኧረ እባክህ እሺ፣ ይኸውልህ በላቸው። ይኸውልህ እነሱ እኮ የሚያብለው እውነት ማወቅ የለባችሁም እንዴ? በላቸው ነው እውነት አንተ ነህ እውነት ማወቅ የለባችሁም? በላቸው ያወራኸው እና ሲቸገር ብቻ ነው የምለምናቸው ማወቅ የለባችሁም እውነት? እሺ እኔ ነኝ ጥፋተኛው አይደለ? የራስን እውነት አወራ በቃ እኔ አንተ ልክ ነህ እንዴ? በቃ ችግር የለውም። ይሄን ነገር ራሴ እኔ ትቼክ ማለት ነው። በራሴ ህይወት ራስ ታወራው መቤቴን ነው ማለት በጣም አራዳ ነህ አንተ። ልናስታርቅ ነው እኔ እዚህ ጋር ላስታርቅ ህዝብ ጋር ነው የተቀመጥኩት። ሁለት እስጢፍ ይቅርታ ብሏል። በላቸውዬም ይቅርታ ብል። እናንተ ወንድማማች ናችሁ፣ ጓደኛ ናችሁ፣ አትጣሉም። ነገ ስንት ስራ የሚጠብቃችሁ ልጆች ናችሁ። ይኸውልህ ጸብ ለሰይጣን ነው ደስ የሚለው፣ ፍቅር ይቅርታ ደግሞ የእግዚአብሔር ነው። ስለዚህ ይቅርታ ተባባሉና ፍቱት ነገሩን። ይቅርታ በልበላቸው አንተ በመድኃኔዓለም ይቅርታ በላቸው። እኔ አይደለም እኔ ፋሚሊዎቼ አሁን አይደለም ነገሮቹን እኔ እኮ አይደለም ይቅርታ ብዬ ይቀበላል። አሁን እዚህ ጋር ያወራነው መጨረሻው እንዴት ነው? አሁን እኔ እኮ አንዳንድ ሰዎች እኮ ይሄ ሁሉ ክርክር ለዚህ ከሆነ የሆነ ማነው ትክክለኛ ያለው ነው የሚባለው ነገር እኮ ቢጣራም እኮ የሆነ ነገር እኮ ሰው ማጣራት ግማፍቱ ነው። እዚህ ጋር ብቻ ይቅርታ በል ወንድሜ። ምንድነው እንደዚህ ታዲያ? አሁን የለፈለፋችሁ ማነው ትክክለኛ ያለው ነው ሚለው ምን ሰዎች እኮ ይጠይቃሉ። አንዴ እኔ ይቅርታ በላቸው። ሰው የሚፈልገው እርቅ ነው። እሺ ሰይጣን ነው ጸብ የሚፈልግ የሚያበረታታው። ስለዚህ እኛ ደግሞ ለሰይጣን የተገዛን ሰዎች አለን። ክርስቲያኖች ነን፣ እምነት ያለን ሰዎች ነን። ሁሉም ሰው ሙስሊም ክርስቲያን አለ እዚህ ጋር ቁጭ ብሎ የሚያይ ይቅር ለእግዚአብሔር። ሁለታችሁም ይቅር ተባባሉና ታረቁ በቃ። ነገ ደግሞ ጌማችሁ ጫወታላችሁ፣ ፋሚሊ ናችሁ። ለማን ደስ ይበሉ ብላችሁ የምትጣሉት እንዴ? ፋራ ናችሁ እንዴ? ወንድ ልጅ እኮ ታርቆ ነው ቆሞ የሚታየው። እንደዚህ አይነጋገርም ሁላ። ሳሮንዬ አንቺ የመጣሽበት በጣም ልክ ነሽ ያልሽው በላቸው። እኔ ጋይሶች የኔ ልብ የምታውቁ ሰዎች እንዳለ ላይቭን ተረድታችሁታል። በቪዲዮ ክለብም አላገኘኝም፣ መንገድ ላይ ከሷ ጋር ሲሄድ ነው ምናምን ዘር አብዷል። ብቻ ችግር የለውም፣ የፈለገውን ቢልም ችግር የለውም ጋይስ። እኔ ይሄ ነገር እውነት ከሩ አንዴ ዝም በል ዝም በል። ይሄ ነገር ስማኝ፣ ይሄ ነገር ከሩ ዝም በል። ይሄ ነገር አንዴ ዝም በል አንዴ። ይሄ ነገር ከከረረ ይሄ ነገር ከከረረ ልጅቷንም ጓደኛህንም ጆሮአቸውን ይዤ መጥቼ እኔ በቪዲዮ እንዴት ለህዝቡ መልስ እንደምሰጥ አያሳያለሁ። በቃ ገባ አይደል? ነገሩ ካከረርከው ሶስትን አንተንም ጆሮን ይዤ አመጣለሁ። እስጢፍ እሱን ተውና አሁን ይልህ ተውት። መካራሩ ለማንም ጥቅም የለውም። እኔ በላቸው። ይሄው እኔ እናቴ ትሙት በማያገባኝ አንዳንዴ እኔ ነኝ በማይመለከተኝ ቦታ ገብቼ ስላንተ በማይመለከተኝ ያወራሁትና የፈተፈትኩት። ያንተ ህይወት የራስህ ፐርሰናል ህይወት ነው። እኔ ነኝ የፈተፈትኩት በላቸው። ይቅርታ አይለመደኝም አባቴ። እሺ ሶሪ። እኔ እንደኔ ሰርክል ያለ ጓደኛ መስሎኝ በጭዌ ማውራቴ ነው። ይቅርታ አባቴ። አይለመደኝም። በቃ ይቅርታ ብሮ። አውራ እሺ። አንተ ደግሞ በላቸው አውራ። ተረጋግተህ አንዴ ነህ ስምን። እሺ እኔ ካንተ ምንም አንተ ምን ልበል? በቃ እኔ ምንም ማውራት አልችልም። በቃ እግዚአብሔር እናንተ ትችላለህ። እኔ እግዚአብሔር በብዙ ነገር አድርገልኛል። በቃ ለኔ አንተ ያራዳ ልጅ ነህ። ግን እኔ ያገኘኝ ውጪ ላይ አይደለም ነው የመጀመሪያ ቀን ውጪ ላይ አግኝቼ እሷ ጫፍ ጋር ወረደችና ሮጠች። አንተም ተከትላት ሄድክ። ሁለተኛው ቀን ላይ ክለብ አገኘኋችሁ። በሽንት ቤት ጋር ይዛችሁ ቁጭ ብለው አወራችሁ። ስማኝ፣ እናንተን እኔ አውርጄ ነው ያልሄድኩም። እናንተን እኔ ጫፍ ጋር ነገሩን አሁንም ለማጋጋል ነው። ይቅርታ እያልኩ ለማጋጋል ነው። ይቅርታ ብለሃል አይደለ? ለማጋጋል ነው። ቪው ምናምኑ ተመችቶ ነው። አቴንሽኑ ተመችቶ ነው። ፋሚሊ ካላምን እኔ ፋሚሊ አይደለም እናንተ ነው። ባኮረዛ ገደሊግባ ምንድነው የምትለው አንተ? ሁለታችሁ ነው ፋሚሊ ነው እንዴ? የሚያበሉኝ እኮ ፋሚሊ ናቸው። እኔ የሚያበሉኝ ፋሚሊ ናቸው። ማወቅ አለባችሁ። እኔ ፋሚሊ
ምንም እኔ እዛ ጋር አንተ ይኸውልህ ወንድ ልጅ ደግሞ ቆፍተን ያለ ነው። ይቅርታ ደግሞ የእግዚአብሔር ነው። ያንተ ፋሚሊ ተጣላ አይልህም። የወደደ ሰው ተጣላ አይልህም፣ ታረቅ ነው የሚልህ። ስለዚህ አሁን ይቅርታ በለው ሊግባና እኔ እና እሱ እኮ አይደለም እኔ እና እሱ እኮ አርባ ምንጭ ድረስ አብረን ሄደን ስንት ነገር አይተናል። ግን እኮ ታዲያ ወንድ ማማች እኔ እግዚአብሔር ረብስልህ እኔ እሱ ነው የጀመረው ነገሩን። እኔ ምንም እንዲህ ብዬ ያወራሁት ነገር የለም። እኔ በምን እንደሚታወቀው ራሱ እኔ ማለት ነው ነገሩ ራሱ ነው የመጣው ቻሌንጅ ቲክቶክ ላይ እኔ አይደለም የመጣው። አንድ አዳምጠኝ፣ ይቅርታ በለው እና በቃ ይለቃ ድራማው። ይቅርታ በለው አንዴ አቤር በቃ እሺ። እኔ ፒስ ብያለሁ። ድጋሜ ይሄን ጭዌ ፍታው በቃ ላሽ በል በቃ እሺ በላቸው። አይመለከተኝም በላቸው። ይቅርታ አይመለከተኝም። እሺ በላቸው በቃ አንገናኝም። ጌምን ተጫወት ከዛሬ በኋላ አንዴ ስቲቭ እንደዛማ አይባልም። እናንተ አብራችሁ የሰራችሁ ናችሁ። አንተ ያገዝከው ልጅ ነው፣ ወንድሙ ነህ። እሱም ላንተ ወንድም ነው፣ ጠበቃ መከታ ነው እንጂ የምትሆኑ ተጣልታችሁ በትንሽ ነገር መለያየት የለባችሁም። የእናንተን አሁን የጣላችሁበት መንስኤራቱ አላውቅም፣ ግን ማስታረቅ ስላለብኝ ላስታርቃችሁ። ሁለታችሁ ወንድሞቼ ስለሆናችሁ ማለት አሁን በላቸው። ቀጥልና ይቅርታ በል በመድኃኒዓለም ይዣለሁ። ይቅርታ በል። እኔ ችግር የለብኝም። እኔ ከሰው ጋር ከማንም ጋር እኔ ቀም ይዘው አይደለም። እኔ መቤትን ማንም ላይ ማሳው እናገራለሁ ለቪዲዮ ምናምን ነው እንጂ ሰው እንደዚህ በኖርማል በአካል እኔ ማንም ሰው አስቀየሚ አላውቅም። ጎበዝ እሺ። አሁን እናቴ ትሙት ይቅርታ ለቪዲዮ ምናምን ነው የምናገረው። ያረዳል እኔ መቤትን ይቅርታ በል። አንተ ለኔ ድጋፌ ነው። በቃ እኔ ያረዳል ምንም እኔ እኔ በአንተ ቦታ ሆናለሁ። ችግር የለም። ይቅርታ በል። እኔ ላይ ሰማይ እስቲ ፋንዴ ቆይ ይቅርታ በል ወዴ ወንድማችን በመድኃኒዓለም በማርያም ይቅርታ በል አንዴ። እኔ ይቅርታ መቤትን ይቅርታ እኔ አንበሶች በሱ እኔ የሱ ቦታ ላይ እኔ ሆናለሁ። በቃ ይቅርታ ብሏል። ታርቃችኋል። ሰላም ሁኑ። አሁን አንድ ጌም እንጫወትና እንለያየ። የፍቅር ሌትስ ጎ ሶስታችን ሌትስ ጎ ላኩ ጋይስ አንድ ጌም ላኩ። አንድ ላኩ ሞትም ቢሆን ምንም ችግር የለም። አይዞህ ይሄስ ችግር የለውም በላቸው። ቤት ሆነ እንዲህ ስቅለበለ ፍርድ ቤት ተሰጪ ገብቼስ ቢሆን ኖሮ መድኃኒዓለም ንገሩኝ እስቲ። በሰው ህይወት አይገባም እንዳትገቡ። እሺ እናቴ ትሙት እንዳትገቡ። ሰው ባለጌ ነው። ብታዝለው እግሬ ለምን ተንጠለጠለ ይልሃል። ሰው ፍቱ፣ ለራስ ኑር። ይቅርታ በላቸው። ይቅርታ ከልቤ ይቅርታ። አይመለከተኝም። እማማ ትሙት በህይወት አይመለከተኝም። ካሁን በኋላ በቃ ጌሜን አርፌ ልጫወት። በሰላም ገብቼ መውጣ ልጅ ራሴ ላይ ልጠምጥም ምን አገባኝ። ይሄው ጀምሩ። ይቅርታ። ኧረ በክርስቶስ ሰው ዋር ሆኗል። እኔ ብቻ ጭንቄ ያለ ይመስለኛል። ለካ ሰው ከፊት ለፊት አይደለም ጭንቄው ተቀበል ኋላ ነው። እናቴ ትሙት። ጌሙን ጀምሩታ በላቸው። ተቀበል እንጂ ሳልቫዶር የቴንኪው ኔትወርኩ አሁን ነው የሚያስመጣው። እሺ ተቀበል ሳልቫዶር ቴንኪው። አሁን ኔትወርኩ ይሰራል። ይሰራል። ተቀበል። ሌትስ ጎ ጋይስ። ታፕ ያደርጋችሁ ፋሚሊ ጌም ነው ጋይስ። ሌትስ ጎ አላካችሁ እኔ ልላካችሁ ላክ። እሺ ግን እኮ ልኮልህ ነበረ። ሌትስ ጎ ጋይስ። የኔ ኮኔክሽን በጣም ይዞኛል። ማርያም አይዞክ እስቲ በቃ ሁላታችሁም